اللهم صل على محمد عدد من صلى في كل مسجد اللهم صل على محمد عدد من صلى في كل مسجد ሰማይና ምድር ተፎካከሩና ያወሩ ጀመሩ ያላቸውን ዝና ሰማዩን ፎከረች ባላት ሁሉ ነገሩን እበልጣለሁ እያለች ከምድር ምድርን በአቅሟ መልስ የሰጠች እበልጣለሁ ከሰማይ ያለች ያላቸውን ጸጋ መናገር ጀመሩ አለኝ ካሉት ጥሩ በጣም ረጅም ነበር ያኔ ፍክክሩ አሳጥሬው ስሙ እንግዲህ ሰማዩን ማለቻት መብለጤ ግድ ነው አርሽና ኩርሲዩ ሁሉም በኔው ላይ ነው ይህ ብቻ አይደለም ጨረቃም ፀሐይ ከዋክብቶች ሁላ ናቸው በኔው ላይ መለኮች ቢሆኑም ከጅብሪል አንስተው አላህም የሚገዙት እኔ ላይ ሆነው ነው ያ ሁሉ መለካ ከነብዛታቸው በኔ ላይ ነው መኖሪያቸው ወንጀልን አይሰሩም አፈጣጠራቸው ታዛዥ ናቸው ለሰመዲ اللهم صل على محمد عدد من صلى في كل مسجد ታምኝን ደውመኝን ያለኝ በረካም አልጨርስልሽም ብቆጥረው ብለካ እንጀሊሉ በኔ ላይ ያስቀመጠው ፍጡር ልዘልቀው አልችልም ብናገር እንደማትረታ ሰማይ ተናገረች አሸናፊነቷን እያረጋገጠች በእስኪ ንገሪኝ አለኝ ካልሽው ነገር ሰማይ አለች ለኛ ምድር ያበቃሽ ለመድፈር ከኔ መፎካከር ይህን ፍጡር ልስማሽ አንዴ ይህን ጊዜ ምድር ጀመረች መናገር ከተሰጣት ጸጋ ጥሩ ነገር ሁሉንም ተናግራ በመጨረሻው ላይ እኔ ላይ ነው አለች የዓለሙ ሲሳይ ከዚህ የበለጠ የለም ነግርሽ ነቢይ በቁኛል አንቺን ልረታሽ ሰማዩም ዝም አለች የምትለዋታ በምድር መርስ ብትረታ ከዱዓ በስተቀር አንድም የላት ቦታ ሚወዳደር ከአሕመዲ اللهم صل على محمد عدد من صلى في كل مسجد ዱዓዋን ጀመረች እያለች ያ አላህ ያ ሐናን ያ መናን ያ ሰታር ያ መውላ ከልቡ ጠይቆ የለም ያላገኘ ወደ አንተ የተጠጋ ሁሌ እንደተዳኘ ምድር በለጠችኝ በሙስጠፋ ዝና እኔንም ማስደሳኝ ውድህን አምጣና የሰማዩን ዱዓ አላህ አዳመጠ በእጅግ ፍጥነት መልሱን ሰጠ ነቢይን ፈልጎ የለም ያልተሰጠ ለእኛ ሚስጠን ዛሬ እንግዲህ ጅብሪልን ጠራና ጌታችን ረቡና ትእዛዙን አክሎ ላከው ወደ ጀና ለሬድዋን ስትለው ጀነት ድረስና ቡራቆች አሳየኝ በሩን ክፈትና ጅብሪልም ተጉዞ ከጀነት ዳርቻ በሩ ላይ አገኘው ሬድዋንን ብቻ የጀነት በረኛው አላህ ያደረገው በፈገግታው የሚታወቀው በሻሻ አድርጎ ዘይኖ ቢኸልቀው ያስደስታል ላየው አንዴ ሪድዋንም በፍጥነት በሩን ከፈተለት ፍጹም አልጠበቀም እስኪደርሰው መልእክት ከመድረስህ በፊት ነግሮኝ ነበር መውላ ግባ ምረጥ አውጣ ከቡራቆች ሁላ ጅብሪል እሺ ብሎ ገብቶ ሲመለከት አንድን ቡራቅ አየ ትካዜ በዛበትም ከ40 ሺህ ቡራቆች ከዚያ ሁሉ መሃል ያንደኛው ሐል ያሳዝናል ሰውነቱ ከስቷል ከዓይኑም ባይፈሳል ምን ፈልጓል ስሙት አንዴ اللهم صل على محمد عدد من صلى في كل مسجد ጅብሪልም ተደንቆም እያሰላሰለ ቡራቁን እያየው በሐሳቡ አለለ ሁሉም ነገር ሞልቶ ባልጠፋ ባላጣ ምን ይሆን አካሉ ከስቶ የገረጣ እንዲህ የከሳበት ከዚያ ሁሉ ቡራቅም አላልፈውም አለ ሳልረዳው በሐቅ ማን ሰው ያልፈው ነበር እንዲህ አይኑ አይቶማ ወይ ሳይጠይቅ ወይ ሳይሰማ ቀልቡ ላይ የሌለው ካልሆነ እንጂ ረሕማ ማናስችሎት እንዴት ጠጋ ብሎ ጅብሪል ምክንያቱን ጠየቀው ቡራቁም ነገረው ሰው እንደናፈቀው
ጅብሪልም ብሎ አለው ንገረኝ ልወቀው። ቡራቁም አልቻለም እምባውን ለቀቀው። እንዴት አያለቅስ እንዴት አያነባ ሚያዋየው አግኝቶ ሆዱ እየባባ። በወደድነው አርገን እስኪኛ እናስበው ውስጣችንን ባቃጠለው። ያየነው የሚያውቀው ያላየም አይደንቀው። ይቅርተወው ቻለው ሆዴ ቻለው ሆዴ። اللهم صل على محمد عدد من صلى في كل مسجد ቡራቁም የሆዱን ለጅብሪል ነገረው። ቃላት ያጠረው እንባ ያስቸገረው። ሙሃባው ከያዘኝ ብዙ ዓመታት ነው ናፍቆቱ ያከሳኝ የዓለሙ ሹም ነው እያለ ነገረው የውስጡን እውነቱን። ጅብሪልም ገረመው ሲሰማ አንደበቱን። እኔም ታዝዤ ነው አንተን እንድወስድ ተሳካል ደስ ይበል። የእውነተኛ አፍቃሪ ምሳሌ መሆን አስደስቷል ለሶመዴ። ናፍቆት አልቀረም በከንቱ በመና ጀርባ ላይ ሊሆን ነው የአንቢዮቹ ዋና። ይህንን ሲሰማ ተደሰተ ቡራቅ ለቅሶን አቁሞ ገባ ወደ መሳቅ። እርሱን ደስ እንዳለው እኛም ደስ ይበለን አንድ ቀን ኢንሻአላህ ነቢን እናያለን። አልሐምዱሊላህ ላረገን ኡመቱ ለከተተን ከረሕመቱ በርሱ ላተረፈን ከዓዛብ ቅጣቱ ሹክር ይገባው ለሶመዲ ለሶመዲ። اللهم صل على محمد عدد من صلى في كل مسجد ጅብሪል ዓለይሂ ሰላም ቡራቁን ያዘና ለሚካኤል አለው ወደ ነቢና አቅና። ልክ እንደደረስን ወደ ሰይዱና በምርጥቃ ዘምዘም ሙላና ይዘህና። ሚካኤል ሲያመጣ ጅብሪልም ያዘና ንጹሕ ልባቸውን አጠበ እንደገና። ሕክማና ችሎታ ሞልቶ በልባቸው ማኅተም መታ ከጀርባቸው። ከውስጥን ከላይም እንዳማረባቸው ቡራቁ ላይ ሆኖ አሕመዴ። አይኑ ባየው መጠን ሚጋልቦ ቡራቅ ነቢ ሲወጡበት ነቅነቅ አለ በይሽቅ። ተረጋጋ ብሎ ጅብሪልም ቢመክረው ቡራቁም ብሎ አለው ተወኛ ሽቄ ነው። ነቢን ስላገኘው ደስታዬም ባልችን ነው። የኔ ደስታ ቀን ዛሬ ነው ዛሬ ነው። ድንቃ ድንቁን ጉዞ ጅብሪል ነቢን ይዞ ተወሰነ ከአላህ ታዞ። ሰማያት ሊመጥቁ ከአርሹ ሊዘልቁ ተዘይነው ነቢ ውዴ ነቢ ውዴ። اللهم صل على محمد عدد من صلى في كل مسجد ታዲያ ጉዞ ገብተው ሳሉ በመንገድ ይገጥማቸው ጀመር ድንቅ ጉዳጉድ። ዘር ሚዘሩ ሰዎች በመንገድ አዩና የዘሩት ሲበቅል ወዲያው እንደገና። ሲበቅል ያጭዱታል ቢያጭዱትም ይተካል። ሙስጠፋም ለጅብሪል ማናቸው ይሉታል። በአላህ መንገድ ላይ የሚለፉ ናቸው ምሳሌ ነው የሥራቸው። በአንድ 700 ተነባብሮላቸው ሚሰጣቸው ላሉት ንግድ። ለዲን ለሚለፉ ጽናት ሊሰጣቸው አላህ ምን እንዳለ ጅብሪል ነገራቸው። የምታወጡትን ትንሽም ብትሆን በቦታው ተካለው ብሎ ገብቷል ቃሉን። ታላቅ ሰጪ እርሱ ነው የሰጪዎች ሰጪ። በአላህ መንገድ ላይ እንዳትፈሩ ወጪ። አላህ ይወፍቀን ከገፍላ ያላቀን በሁለት ሀገር ያስደስተን። ከሳሪ እንዳንሆን የዲን ልፋትተን ይጠብቀን በርሱ ዘዴ በርሱ ዘዴ። اللهم صل على محمد عدد من صلى في كل مسجد ደግሞ አሁንም አዩ የሚያስደነግጥ በሰዎች ጭንቅላት ድንጋይ ሲቀመጥ። ሁሉም ከራሱ ላይ ድንጋዩን ያነሳል ቢያነሱትም ደግሞ በሌላ ይተካል። አሁንም ሲያነሱት ደግሞ ሲጫናቸው ነቢይም እያዩ ሚሆኑት ጠፋቸው። ለጅብሪልም አሉት እነኚህ ማናቸው? መላ ያጣው ስቃያቸው። ያ ረሱለላህ ናቸው ሚከብዳቸው ሱጁድ ማድረግ ለሶመዲ ለሶመዲ። በሚሰሙት ምላሽ በጣም እያዘኑ አሁንም ሌላ ጉድ በማየት ባዘኑ። ፊትና ኋላቸው ተቀያይሮባቸው ተቆርጦ ገላቸው መጮህ ነው አሟቸው። በጣም ለየት ይላል ያጫጩኻቸው የታረደ ግመል ይመስላል ድምፃቸው። የጀሃነም ዛፎች ሹሃማ ፍሬያቸው ይበሉታል ሲርባቸው። የድንጋይ ፍም እሳት ከየአናታቸው ሲፈናጠር አዩ አሕመድ። ያ ጅብሪል ጨነቀኝ ንገረኝ ማናቸው? ጠንከር ያለ ቅጣት ይወሰነባቸው
ሰደቃና ዘካ መስጠት የማይወዱ መሳኪን እያዩ የሚረማመዱ ጌታችን በእነርሱ እጅግ መናደዱ ቅጣቱ ያሳያል ምነው ባልነገዱ እያለ ነገረ ገንዘብ ላለው መርዶ ሀብታም ሁላ ወይኔ ጉዶ ዘካማ ያወጡ በሐቅ ነግዶ ይመለሱ ዛሬ እንግዲህ اللهم صل على محمد عدد من صلى في كل مسجد ደግሞ ሌላ ሰዎች አዩ ሲታለሉ ምርጥ ስጋ ትተው ጥንብን የሚበሉ የበሰለ ቆንጆ በድስት ይዘውታል ግን የሚመገቡት ጥንብ ነው ይሸታል ሴቶችም አሉበት ወንዶችም ሞልተዋል ነቢም ጠይቀዋል ጅብሪል መልሰዋል ወንዶቹም ሴቶቹም አንድ ነው ስራቸው አይለየም ቅጣታቸው ሌላ ጋም ይሄዱ ትዳር ያላቸው አቂባቸው ነው እንግዲህ አልቆመም አሁንም እንጉዱ መታየቱ ምንኛ በርትቷል ነቢ ላይ እዝነቱ ያዩት አንድ ዛፍ ነው በመንገድ ላይ በቅሏል ሰዎች በዚያ ሲያልፉ ልብሳቸውን ይቀዳል የዛፉን ምሳሌ ለጅብሪል ጠይቀው ምላሱ ሲነገር እጅግ ሚያሳዝን ነው ጨርቃቸው በዛፉ የሚቦጫጨቁት ሰዎች ናቸው ካንተ ኡመት በመንገድ ላይ ሆነው ሰው አዛም ያደርጉት የሥራቸው ትርፉ እንግዲህ اللهم صل على محمد عدد من صلى في كل مسجد አሁንም አዩና አንድ ሰው መንገድ ላይ መሸከም ሲሞክር ከማይችለው በላይ ደግሞ ይሰበስባል በሚሰራው ሥራ ሙስጠፋም ተገርሟል ለጅብሪል ጠየቁት ምን ተፈልጎ ነው መሸከሙን ሳይችል የሚሰበስበው የሰው ካንተው ኡመት ነው ወስዶ የሰው አደራ ከመመለስ የሚኮራ በሰጡት አማና አላህም አይፈራ ያምሳዮቹ ነው እንግዲህ እያዩ እየሰሙ ከጭንቀት ሳይወጡ ትንሽ እንደሄዱ ሌላ ህዝቦች መጡ በብረት መቁረጫ ከንፈር ምላሳቸው በኃይለኛ ፍጥነት አዩ ሲቀጥፏቸው ይህ ደግሞ ምንድነው ጅብሪል ንገረኝ በጭንቀት ላይ ጭንቀት የሚያሳየኝ በንግግራቸው ውሸት የሚቀጥፉ በእውነት ላይ የሚሰንፉ ሳሉ በዱንያ መስሏቸው ያለፉ ይኸው ትርፉ ዛሬ እንግዲህ اللهم صل على محمد عدد من صلى في كل مسجد አይተውም ያዝናሉ ሰምተውም ያዝናሉ አላህ ያስደስቶት ደስታን ናፍቀዋሉ አንድ ቀንዳ አንበሬ ድንጋይ ያንከባላል በቦታው ሊመልስ ይለፋል ይደክማል ምንም ትልቅ ቢሆን ቀንዱ አልጠቀመውም ባለበት መመለስ ፍጹም አልቻለውም ለጅብሪል ንገረኝ ብሎ አሉት ዘይኔ የስማ ጆሮ ቢያይም አይኔ የማይችሉት ዳ የዚህን ሰው ኩነኔ ከንቱ ልፋት ስሙ እንግዲህ አስጠያፊ ቃላት ሰው ይናገርና ባልተናገርኩ ይላል መልሶ እንደገና ባልተናገርኩ ብሎ ጸጸቱን ይበዛል አንዴ የወጣ ቃል እንዴት ይመለሳል አንዴ የወጣ ቃል እንደማይመልሱት ምላሹ ይሄ ነው የዛ በሬ ልፋት እባክህ ጌታዬ ነፍሴን ጠብቅልኝ ከምታዘኝ በሚቆጨኝ ባንተ ረሕመት እንጂ እኔ ሳቅም የለኝ ባክህ እርዳኝ ያ ሶመዲ اللهم صل على محمد عدد من صلى في كل مسجد አሁንም አልቆመም ጉዳጉድ ብዙ ነው አንድ ዋሻ አየሁ ጥሩ ሽታ ያለው ቀዝቃዛ የሆነ የሚስክም ንፋስ ይነፍሳል ታጅቦ በሚያምር ድምፅ የሁሉንም ሚስጥር ሙስጠፋ ጠይቀው ጅብሪል ተናገረ እንደሚከተለው ዋሻውም ሽታው ንፋሱም ያ ድምፁ ጀነትን ነው የሚገልጹ ድምፁም ትርጉም አለው ከጀነት ውስጥ ነው የሚወጣው ስሙ እንግዲህ በጀነት ውስጥ ያሉት ድግሶቹ ሁሉ ለፈጣሪያቸው ስሞታ ይቀርባሉ ቃል ገብተህልናል ጠባቂ ነቃልን ለሚፈራህ እንጂ እንዳትደግሰን ብለው ሲናገሩ በአንድ ድምፃቸው ደግሞ ቃሉን ገባ ሊያጸናላቸው ሙስሊም ሙስሊማት ከወንድም ከሴት በኔ አምነው ነቢ ያሉት ለሰው መልካም ሆነው ለተሻገሩት ሞላሻለው ጀነት ውዴ
اللهم صل على محمد عدد من صلى في كل مسجد ሳይቆዩ አሁንም አዩ ሌላ ዋሻ ድምፁም የሚያስጠላ ሽታውም ቆሻሻ የሚነፍሰው ንፋስ መጥፎ ሽታን አዝሏል የሚሰማው ጩኸት በጣም ያሳቅቃል የዚህን ትርጉም ሰምተው ነቢም ጨነቃቸው እኔም ከመናገር ምርጫዬ መተው ነው እንደው በጥቅሉ ጀሃነም ናት አሉ ልብላ ስትል መጥፎን ሁሉ እኔ እያሉ ኩራት የተሞሉ በኔም ሞሉ ይግቡ ሆዴ ብላ ስትናገር አላህም እሺ አላት በፊትም ነግሯታል ደግሞ አሰበተላት ይህም ሞሉብኝ ብላ ምነው ባትናገር እኔ ባይ ሚኮራ ለእርሷስ ማይቀር ነበር እርሷ ስትናገር ነቢ ጨነቃሉ ኡመቴን እያሉ መቻርፈው ያውቃሉ እባክ ጌታዬ ከኩራት ጠብቀን ወዱ ነቢይ ላይ አዝኑብን ከቀልብ በሽታዎች ሁላችን ፈርጀን እንዲበጀን ጀነት ኹልዲ اللهم صل على محمد عدد من صلى في كل مسجد ጉዞአቸው ደረሰ ቤተል መቅዲስ ላይ ቡራቁን አሰሩት በአንቢዮች ድንጋይ ይህ ድንጋይ ነበረ የአንቢዮች ማሰሪያ ወደ ቤተል መቅዲስ ሲገቡ ዚያራ ነቢም ውስጥ ገብተው ሚህራቡ ላይ ቆመው ሁሉን አሰገዱ መሩ ኢማም ሆነው ከሶላት በኋላ የመልእክተኞች ሩህ ሰላም አሎት ከዒሳ እስከ ኑህ ከነርሱም አምስቱን ገለጻ አረጉሎት ደረጃዎት ጎልቶ አሕመድ ገለጻ ያረጉት ለኛ ደጉ አሕመድ ኢብራሂም ሱለይማን ዒሳ ሙሳ ዳውድ የአላህ ደህንነቱ በእነርሱ ላይ ይውረድ በሚወዳቸውም ገብቶ በአላህ መንገድ ከዚያማ በኋላ የሰማዩ መንገድ ቡራቁ ላይ ሆነው ጀመሩት መራመድ ደርሶ አንደኛው ሰማይ አስከፍተው በሩን ውስጥ ገብተው አዩ አደምን ቀኛቸው በደስታም ግራቸው በሐዘን ተፈትነው አዩ አሕመድ اللهم صل على محمد عدد من صلى في كل مسجد ነቢይም ለጅብሪል ምን ሆኖ ነው ይህ ሰው ደስታና ሐዘንን ተሸክሞ ማየው አላቸው አደም ነው በልጆቹ ሁኔታ ውስጡ ተረብሾ ሆነው ሁለት ቦታ በአንድ ጎኑ ለቅሶ በአንደኛው ፈገግታ ስላስጨነቀው ነው ሐዘንና ደስታ ግማሹ ጀነት በር ሌላው ሳት ድንበር መሆናቸው ብሎት ነው ቅር ታዲያ እንዴት ይሁን ያኔ የኔስ ነገር ሲብጠረጠር ጉዳጉዲ ሁለተኛው ሰማይ አሁንም ወጡና በሩን አስከፈቱ የሆነው ሆነና ከዚያም ውስጥ ገብተው የኛ ሰይዱና ሁለት ወጣታዩ ያላቸው ዝምድና ያክስትማ ልጆች ያህያ እና ዒሳ መሆናቸውን ነው ጅብሪልም ያወሳ ቀጥለው ሲገቡ ሶስተኛው ሰማይ ሰው አገኙ ውስጥ ላይ በቁንጅና ውበት የሆነ በላይ ደግሞ ማን ነው አሉ አሕመድ በቆንጆ አፈጣጠር ሁሉን የበለጠው ጓደኛ የጅብሪል ነገረኝ እንዳውቀው ልክ እንደነገረኝ ዩሱፍ ብሎ ስሙን አራተኛው ሰማይ በፍጥነት ደረስን ውስጥ ስንገባ አስከፍተን በሩን ቀጥ ብሎ ቆሞ አንድ ሰው አገኘን ያየሁት ማንን ነው ብዬ ስጠይቀው ብሎ አለኝ ኢድሪስ ናቸው ከፍ ያለ ደረጃም እንደተሰጣቸው ገለጸልኝ ጅብሪል ጓዴ اللهم صل على محمد عدد من صلى في كل مسجد መምጠቅ ነው መብረር ነው ንፋሱን መጋለብ ገና ብዙ አለ ጉዳ ጃይብ አሁንም ተጉዘን አምስተኛው ሰማይ ደረስን ከፈቱን የቆሙት በሩ ላይ ወደ ውስጥ ገብተን ስንመለከት ትልቅ ሰው ተቀምጧል ዙሪያው ሰው ከቦት ጅብሪልን ብያልኩት ማንን ነው የማየው ዙሪያውን ሰው የከበበው አለኝ ሃሩን ናቸው በእስራኤል ተከበው ከፍ አርጓቸው ነው ሶመዴ ስድስተኛው ሰማይ ደረስን አገባን አንድ ሰው ተቀምጦ ተንሰቅስቆ ያነባል የተቀመጠበት ደረጃው ከፍ ይላል ምን ሆኖ ያነባል ስሙ ዑስማን ይባላል ነቢ ሙሳ ናቸው የእንባ ምክንያታቸው ይከራከሯቸው ነበር ህዝቦቻቸው ለዚህ ነው የሚያለቅሱት አዝነው ለህዝባቸው ትዝ ያለ ሆድ ብሷቸው ባይከራከሩ ነበረ ደስታቸው ምን ይደረግ ሆነ እንግዲህ
اللهم صل على محمد عدد من صلى في كل مسجد ሰባተኛው ሰማይ ተጉዘው ዘለቁ በሩን ሲያንኳኩ መላእክቶች ጠየቁ ጅብሪል አለይሂ ሰላም ክፈቱን ሲላቸው መላእክቶችም አሉ አብሮህ ያለው ማን ነው አብሮኝ ያለው ማውዱ ሙሐመድ ነው ሲላቸው ግቡ አሉ ክፍት ነው ፍቃድ ነው አሉ ተላከ እንዴ ያ የሚጠበቀው የዓለም መብራት ያደረገው ለርሱ እኮ ነው አላህ ሁሉን የኸለቀው ቢያተልቀው ብሎት ውዴ ሰባተኛው ሰማይ ውስጡን ጎበኙና አንድ ሰው አገኙ ዕድሜው ያለጠና በፀጉሮቹ መሃል ሽበት ተደባልቋል በዛ ያሉ ሰዎች አብረው ተቀምጧል አብረው ቁጭ ካሉት አንዳንዶች ፊታቸው ቆሻሻ አለባቸው ደስ አይልም መልካቸው ሶስት ባህሮች አሉ ገብተው ይወጣሉ ከያንዳንዱ ይጸዳሉ ሁሉን ሲጨርሱ ንጹህ ይሆናሉ ይሄዳሉ ሽረው ባንዴ اللهم صل على محمد عدد من صلى في كل مسجد ሁኔታው ሙስጠፋን ስላስገረማቸው መረዳት ፈለጉ ጅብሪልን ጠይቀው ጸጉሩ ነጭ ጥቁር የተደባለቀው ይህን የሚያምር ሰው ንገረኝ ልወቀው ደግሞ አብሮ ያሉት ሰዎች ዑስማን ናቸው ከፊሉ ንጹህ ፊት ሌሎቹ ቆሽሸው ባህሩስ ምንድነው ገብተው የሚወጡት የቆሸሹት የሚጸዱበት ሁሉንም ንገረኝ አንድም ሳትደብቀኝ ደስ እንዲለኝ በል እንግዲህ ጅብሪልም ጀመረ በዝርዝር መናገር እያለ ኢብራሂም ነው ያንተህ ግንድህ በዘር ደባልቆ የሰጣቸው ሽበትና ጸጉር የመጀመሪያው ሰው ነበሩ በምድር አብሯቸው ከታዩት ፊታቸው የሚያበራው የውስጥ ኢማናቸው ጎልቶ ሲታይ ነው ጠቁረው የነበሩት በባህሩ የዋኙት ናቸው ሰርተው ያቆሸሹት ወደ ተውበት ገብተው አላህ ሺህ ብሏቸው ሲያጸዳቸው ነው እንግዲህ اللهم صل على محمد عدد من صلى في كل مسجد ስለ ሶስቱም ባህር ጅብሪል ነገራቸው ሁሉም ለየብቻ ስያሜ እንዳላቸው አንደኛው መዋኛ የራህመት የእዝነት ሁለተኛው ደግሞ የአላህ ጸጋ አሉት ሰቃሁም ረቡሁም ሸራበን ጠሁራ የሶስተኛው ስም ነው ያውቀዋል የቀራ ሰማያት ጨርሰው ሲድረተል ሙንተሃ ደረሱና የኛ ጧሃ ጅብሪል አቆማቸው ቆይ ስማኝ ብሏቸው ሊለያቸው ከአሕመዲ اللهم صل على محمد عدد من صلى في كل مسجد ከመሄዱ በፊት ይነግራቸው ጀመር ብዙ ታምር ያላት ስለ አንድ ሸጀር የዛፏም ስያሜ ሙንተሃ ናት አሉ አራት አይነት ወንዞች ከስሯ ይፈሳሉ የማር የወተት ነው የውሃ የኸምር ጥፍጥናቸው ዘውትር ምላስ ላይ ሚኖር ዛፏም ጥላ አላት ፈረስ ቢጋልባት ሚፈጅበት 70 ዓመት ካላት አንድ ቅጠል ለሰው ዘር ቢካፈል ያለብሰዋል ሁሉም ባንዴ አላህም ከኑሩ ዛፏን አልብሷታል ብዙ መላእክቶችም ውስጧ ይኖሩባታል ስለ ዛፏ ጅብሪል ለነቢ ነግሯቸው የምንለያየው እዚህ ነው አላቸው ምክንያቱም አልችልም ከዚህ በላይ መጓዝ እስከዚህ ድረስ ነው የተሰጠኝ ትእዛዝ ይህንን ድንበር የለም የሚደፍር ካንተ በቀር ያ ሙክታር ላንተ ነው ያገራው ጌታችን በሱይር ሄድ ብረር በልንግዲ اللهم صل على محمد عدد من صلى في كل مسجد ሄደው ደረሱና ከአርሹ ሰፈር ያላንዳች ዋሲጣ ቀረቡት ሙክታር መረጋጋት ሰጥቶ ምንም እንዳይፈሩ ጠይቀኝ አላቸው ጌታችን ቆኻሩ አቤት እንዴት ያምራል ወዳጅ ከወዳጅ ጋር አትፍራ ጠይቀኝ ተብሎ ሲናገር ያው የታወቀ ነው ነቢ ጥያቄያቸው ኡመቴን ነው የሚቀድማቸው ልጆቼ ሚስቶቼ አላሉም እሳቸው እዛም ሄደው እዩ እንግዲህ ኡመትክን ምር ያለው ለገባ እስልምና ሌላ ደግሞ ካለ ጠይቅ እንደገና ኢብራሂም ከሊሌ ብለ ጠርተኸዋል የሁሉም አንቢያ አባት አርገኸዋል ሙሳንም ቃል በቃል አነጋግረኸዋል ዳውድን አንግሰ ሹመት ሰጥተኸዋል ተራራና ብረት
አገራህላቸው ደግሞ እንደዛው ለልጃቸው ሰው ጅኑን ሸይጧኑን ነፋሱን ሳይቀረው ለሱለይማን ገራህ ባንዴ اللهم صل على محمد عدد من صلى في كل مسجد ደግሞ ዒሳ ናቸው ተውራትን እንጂልን እናንተ አስተማርካቸው የማያውቁትን ሳይቀር ቆዳ በሽታ ቁምጥና ለምጥን በስምህ ሲያድኑ ነበር ሙታንን እርሱም እናቱንም ሸይጧን እንዳይነካ ጠብቀሃቸዋል በስምህ በረካ ለሁሉም ሰጥተሃል አርገህ በደረጃ ለኔም ስጠኝ ካንተው ግምጃ ለኡመቴም ደግሞ ቶሎ መፈረጃ አስጨብጠኝ አሉት ውዴ እየጠበቀን ወዳጅ አንተን አድርጌያለሁ ካለፉት ኩትቦችን ስላንተ አውርቻለሁ ልብህን አስፍቼው አዘጋጅቻለሁ የሐሳብ ሸክምን አንስቼልሃለሁ ስምህን ዘላለም ዚክር አድርጌያለሁ የኔ ከተጠራ ያንተም ግዴታ ነው ኡመትክን ከሌሎች በብዙ ነገር አብልጫለሁ ያ ሙክታር ካንተም ከህዝቦችህ የሚወዳደር አይገኝም ያ አሕመዲ اللهم صل على محمد عدد من صلى في كل مسجد እንዳከበራቸው እየነገራቸው በክብር ላይ ክብር ሶላትን ሰጣቸው ከዚያ ሲመለሱ ተቀብለው 56ኛው ሰማይ አገኟቸው ሙሳ ትእዛዙ ስንት ነው ብለው ጠየቋቸው ነብዬም አሏቸው የሰጠኝ 50 ነው ተመለስ ግድ የለም ኡመትህ አይችልም አስቀንሰው እንደምንም እኔ በህዝቦቼ ያላየሁት የለም በኔ ይብቃህ ያ አሕመዲ ነቢም ተመልሰው 10 አስቀንሰው ሙሳን ተገናኙ 40 ሶላት ይዘው ሙሳም ደግሞ አሉ ተመልሰ ሂድ ህዝቦች አይችሉም የሁሉ መስገድ ብዙ ተመላልሰው 5 ሆነላቸው 5ቱንም ሙሳም አስቀንስ አሏቸው አሁን ከዚህ በላይ ጌታዬን አፍራለው ይከብደኛል ልጠይቀው 5ቱን በ50 ብሎኛል ከፍላለው ሐምድ ይገባው ለሶመዲ اللهم صل على محمد عدد من صلى في كل مسجد ለሊቱ ሳይነጋ ሶላት ይዘው መጡ ለሰዎች ሊነግሩ ሲነጋጋ ወጡ ላገኟቸው ሁላ መናገር ጀመሩ ለሊት ቤተል መቅዲስ ሄዶ እንደዘየሩ የቤተል መቅዲሱን ብቻ ቢነግሯቸው ኢማን ያልገባቸው ማመን ተሳናቸው ሁሉም በየፊናው ውሸትን ሊያቃናው ተሯሯጡ በጎዳናው ከነርሱ አንደኛው ስዲቅም ቢያገኘው ብሎ አለው ሰማህ እንዴ አልሰማህም እንዴ የጓደኛህን ጉድ በአንድ ሌሊት ብሎ የ2 ወር መንገድ አቡበከር አሉ እስኪ ሂድልኝ እቀበለዋለሁ ሌላም ቢነግረኝ እንኳን ይሄን ቀርቶ የሰማዩን ወሬ ሁሌ የሰማሁት አላውቅም ጠርጥሬ ያኔ ነው አቡበከር ስዲቅ የተባሉት ጥርጣሬም ቢያስወግዱት ከሁሉም በእምነት ፍጹም የተለዩት የነቢያማች ስዲቅ ውዴ اللهم صل على محمد عدد من صلى في كل مسجد ባጭሩ ይህ ነበር ኢስራ ወልሚራጂ ለካደው ጨለማ ላመነው ሲራጂ አላህ በማድረጉ ሙሉ መሆኑ እንጂ ላየው ሰው ይከብዳል በራሱ ሚዛጂ ጥርጥር የለንም በማድረጉ እርሱ ስንቱን አድርጎታል ከዚህ የሚብሱ የሐቂቃ ኢማን አላህ ይወፍቀን ከጨለማ የሚያላቀን አይቀርም ከለፋን ቃል ገብቷል ሊሰጠን ዝግጁ ነኝ እኔ እንግዲህ اللهم صل على محمد عدد من صلى في كل مسجد اللهم صل على محمد عدد من صلى في كل مسجد اللهم صل على محمد عدد من صلى في كل مسجد اللهم صل على محمد عدد من صلى